ሁለት ምርጫ ነው ያለ። ትቀጥላለህ? አሁን በማነሳው ጥያቄ ትቀጥላለህ? አልቀጥልም ካልኩኝ አንተም ፈርተሃል ካወረድከኝ። ኖ አይደለም። ትቀጥላለህ ወይስ አትቀጥልም ነው። በዚህ ላይ ካልሆነ ሌላ ሰው ድል እንሰጣለን። አይደለማ እንዴ እኔ የቅድሙን ያልተመለሰ ጥያቄ አለ የገባሁት ላልተመለሰው ጥያቄ። ጥሩ። አሁን ምንድነው ምን እናደርጋለን መሰለህ? አጋር ሚስት አይደለችም ለአብርሃም ብላ አይደል? መነሻችን እሱ አይደለም። በቃ አሁን እሱ ጋር ቀጥል። እሱ ጋር ነው ጥለህ የወጣው አይደለም። እሱ ጋር ትቀጥላለህ። እስማኤል ነው የተሰዋው የሚል ነው ጥያቄው። ያንን እያብራራው እያለ እጥፍ አድርጋ ማሳመኛ ስላጣች አላደረገችም። በቃ እንደዛ ከሆነ እንትንን አቅምን ወቀት እንበል ታች ወርደህ ታብታብ አድርግ። በስመ አብ ፍርሃት ማንም ስማና ገና ነው አይደለም። ፍራቻ ሳይሆን ሁለት መጽሐፍ ካልታነብ ቆይ ሶል ተረጋግተህ የምትጠይቅ ከሆነ በክብረት ጠይቅ። ከእነሱ ጋር መቀመጥ አትችልም። እነሱ ብዙ መጽሐፎች አንብበው ቁጭ ብለህ እንትን በል። በቃ ታብታብ አድርግ። አቅም ሲኖርህ ትመጣለህ። ሌላ ሰው አስገቡ። ቅድም አቋርጦ የወጣበትን እንድንቀጥል ከፈለግ ልክ አሁን ጥያቄ ልክ ሳመጣ ደንግጦ ነው ተደናግጦ ነው። ቪታ ጥያቄ አለሽ? መግባት የሚፈልግ ሰው አለ? ሙስሊም ነሽ? ወርዋርዝት አቅም ካለ መግባት ትችላለህ። በአርዕስት መነጋገር ከፈለግ ቆይ አንድ ድል ንስጠው። ይገባል። አርዕስት ይዞ አንድ አርዕስት ላይ መነጋገር መዋየት ከፈለግ የምትነጋገር ከሆነ መሰረታዊ ነገር ላይ የምትነጋገር ከሆነ ና ግባ። ሶልና ግባ። ባይ ዘ ዌይ እንዲሸነፉ ወይም እንዲያምኑ ወሂድ ታርግ። እነሱ እኮ ፓስተር ናቸው። ስንት ሰው የሚሰብኩ አሁን ፓስተር ከሆነማ እንትን ነው አሪፍ ነው። እውነትን ደቂቃ ተሰጪውና ኢማጂን አድርገዋል። አስገቢውና ደቂቃ እንትን ዛራ እሺ ነገር ቅጅልኝ እስቲ ና ሶል ለዩቱባችን ና ሶል እየተቀዳ ነው። መጀመሪያ ቆይ እሱ ዋና አንድ አርዕስት ይዘን እንትላለን። ለብቻው ቅጅልኝ ይችል ናግባ እንዴ በጣም እኮ እኔ ብያችኋለሁ። ለውይይት ስትመጡ ወንድነት ይተዋል፣ ኢጎ ይተዋል፣ ማንነት ይተዋል። to always to learn you have to unlearn, to see you have to ይሄ this is a principle። ምድር ላይ ስትኖር አዲስ ነገር ለማወቅ you have to unlearn, you know learning ከunlearning ጋር ይሄዳል አይደል? ወሂድ ስለዚህ መሰረታዊ ነገር ላይ እንድንወያይ ነው የፈለግኩት። አሁን መሰረታዊ ነገሮች ላይ ለምሳሌ ባይብል ወይስ ሶስት ምርጫ ያንሰጠውና ከተስማማ ተስማማ ነው፣ ካልተስማማ ባይብል ወይስ ቁርአን የትኛው ነው የአምላክ ቃል? የመጀመሪያው። ሁለተኛው ኢየሱስ ነው፣ ኢየሱስ አምላክ ነው ወይስ አይደለም? የባህሪ አምላክ ነው ወይስ አይደለም በሚል ሁለተኛው። ሶስተኛውና የመጨረሻው ደግሞ ስላሴ ቢብሊካል ነው ወይስ አይደለም? ሶስት ምርጫ ተሰጥቷል። መረጥ ከሶስቱ አንዱ። ድገምልኝ እስኪ። የመጀመሪያው ቁርአን ነው ወይስ ባይብል ነው የአምላክ ቃል? የፈጣሪ ቃል የትኛው ነው የሚል የመጀመሪያው ነው። ሁለተኛው ደግሞ ምንድን ነው? ኢየሱስ የባህሪ አምላክ ነው ወይስ አይደለም? ምን ማለት እንደሆነ ካልገባ እነግርሃለሁ። ሶስተኛውና የመጨረሻው ደግሞ ስላሴ ቢብሊካል ነው ወይስ አይደለም? አሁን ይህን ሶስቱንም ጥያቄ ነው የምጠይቀኝ? ጥያቄ አይደለም የምጠይቀው፣ ውይይት ነው የምትወያየው። ፓስተር ነህ፣ ሰው እንዲያዳምጠ ሶስቱንም ደቂቃ ይመደብልሃል፣ ታወራለህ፣ እምነትን ትገልጻለህ። የትኛውን ነው አርዕስት? የትኛው አርዕስት ነው የሚስማማ? እስኪ ድጋሙ ጥያቄው። ጥያቄው ራሱ አልገባህም። ራስ ጥያቄ አይደለም የጠየቅኩህ እኮ ምርጫ ነው የሰጠው። አይዞ ግድ የለህም። አይዞ ልድገምልህ አንዴ። ምርጫ ነው የሰጠው። አይዞ ወደ ነጥቡ ግባ። ሶስት ምርጫ ሰጠው። ጥያቄ ትላለህ። እኔ ምርጫ ነው የሰጠው እንጂ ጥያቄ አይደለም የጠየቅኩህ። ምርጫው ጥያቄ ነው ለኔ። ምርጫው ጥያቄ ነው። የቱ ይሻልሃል? እሺ እኮ ምረጥ። ምረጥ። ጥያቄ አይደለም ነው ይሄ። ምረጣው ወደ መረጣው ሂድ። ጥያቄ አይደለም ነው ይሄ እንዴ? አረገተታ ወደ እንትኑ ሂድ፣ ወደ እንትኑ ምርጫው ሂድ። ልድገምልህ አንዴ። ስሙ ብቻ ፓስተር። ፕሮቴስታንቶች እየሰማችሁ ነው። ፓስተራችሁ ይኸውላችሁ ስልታዊ ማፈበክ። እሺ ቀጥል። አሁን ሶስት ምርጫውን ልድገምልህ አንዴ። ባይብል ወይስ ቁርአን የትኛው ነው የአምላክ ቃል የሚለው የመጀመሪያው ነው። ሁለተኛው ጥያቄ ደግሞ ምን ጥያቄ ምርጫ ነው የሰጠው። ምርጫ አይደለም ጥያቄም ምርጫም ነው። ምርጫ ነው የሰጠው። ትመርጣለህ። አሁን ጥያቄ ሌላ ጉዳይ ነው። ምርጫ ምርጫ ውስጥ እንትን ውስጥ ግባ። ምርጫ ውስጥ ግባ። ሌላ ነገር ውስጥ ምርጫውን ምረጥ ነው የተባልከው። አሁን ሌላ ነገር ጋር ለምን ትሄዳለህ? ገና ሳይያዝ ወገቤን
ወገቤን እንዴ ወደና ተረጋጋ። ፓስተር አይደለ እንዴ? መንፈስ ቅዱስ የመንፈስ ፍሬ እኮ ያስፈልጋል። ገላትያ 5:19 ላይ የመንፈስ ፍሬ ይላል። ተረጋግተህ እንትን በል። ሶስቱም ምርጫ ሰጥቻለሁ። ጥያቄ አለ የለውም? ምርጫ ውስጥ እንግዲህ ፓስተራችሁ እንደዚህ ነው ይላችሁ። ፈርቷል። ችግር የለውም። ካልፈራ ያው ሶስት ምርጫ ሰጥቻለሁ። ምረጥ። ችግር የለውም። እኔ በእናትህ ሲጀምር ፈርቻ አላውቅም። እስከ ምሽት ላወራ እችላለሁ። አውርቻለሁ ደግሞ። እሺ ምረጣው። ጥያቄ አለ የለም? አሁን እኮ አንተ ጥያቄ አይደለም እያልክ ነው። መጀመሪያ ወደ ማስበው እንደፈለግ ጥያቄ ብለህ አስበውና፣ እሺ ጥያቄ ብለህ ውሰደውና አስበው አይደል? ውሰደውና ሂድ። አረ ገተታውን ተው። አረ ሰው እያዳመጠ ነው። እዚህ ብዙ ሰው አለ። 900 ሰው አለ። ይታዘባል። ቆይ ሶል አንዴ 900 ሰዎች እባካችሁን ቲንና ይስሐቅንና ሐሙዲንና ወሂድንና ባባን አንዴ ፎሎ አድርጓቸው ለኔ ስትሉ በጣም ስላወጡ ወንድሞቼ ስለሆኑ ቤቲ ሰዓታችን እንጠቅሻለን ስለሆኑ አባት ሳይ አይ ሶሪ በጣም ይቅርታ ፎሎ አድርጓቸው አሁኑ። መጀመሪያ እመን። አንተ ምን አለ? ይሄ በቃ አንተ ህፃን ልጅ ነህ ማለት ነው። እኔ ከመሰልክ ከመስሎኛል። ፓስተር ነህ። እኔ እኮ ይኸውላችሁ እንግዲህ ያጀማ እንደምትመለከቱት አልፈለገም ውይይቱን። ምርጫ ሰጥቻለሁ። ጥያቄ ነው እንጂ ምርጫ አይደለም እያለ ነው ያለው። ስለዚህ እኔ ጥያቄና መልስ አልጀመርንም። አሁን ምርጫ ነው የሰጠው። ምርጫውን መጠቀም ያለመጠቀም አንድ እድል ልስጥህ። እሺ አንድ እድል ልስጥህ። እሺ አንድ እድል ልስጥህ። አንድ እድል እሰጥሃለሁ። ኦኬ ከሶስቱ መረጣውን ካልኩ የመጨረሻውን በጣም ጥሩ ስላሴ ላይ ማለት ነው። ኦኬ አሁን ደቂቃ ይሰጣል። ስለ ስላሴ ከባይብል ጠቅሰህ ትናገራለህ። 3 ደቂቃ ተሰጥተዋል። ይኸው 3 ደቂቃ ቢብሊካል ጠቅሰህ እሺ ደቂቃ ያዥለት። ዛራ አለሽ? ያዥለት ና ሲጨርስ አቁም በይው። እሺ ስለ ስላሴ ለማውራት መጽሐፍ ቅዱስ ላይ ሲናገር ስላሴ የሚለው ቃል የተጠቀሰ የለም፣ ግን ስላሴ እንዳሉ እኛ እንረዳለን። አሁን ለምሳሌ በአብ በወልድ በመንፈስ ቅዱስ ስም ሲል ሶስቱ በአንድ ላይ የተጠሩበት ቦታ አለ። እያጠመቃችሁ ደቀ መዛሙርቴ አድርጓቸው ይላል። ሁለተኛ ነገር ደግሞ ሲል ጌታ ኢየሱስ ክርስቶስ አምላክ ተብሎ የተጠቀሰበት ቦታ አለ መጽሐፍ ቅዱስ ላይ። ጌታን ተብሎ የተጠቀሰበት አለ መጽሐፍ ቅዱስ ላይ። ስለ መንፈስ ቅዱስ ሲናገር ደግሞ ምናልባት ብዙ ቦታ ተጠቅሷል። ስለ መንፈስ ቅዱስ ከተጠቀሱት መካከል በብሉይ ኪዳን ላይ ሲሄድ ኢዮብ ምዕራፍ 33 ይመስለኛል የእግዚአብሔር መንፈስ ፈጠረኝ ይላል። እግዚአብሔር ፈጠረኝ ሳይሆን እያለ ያለው የእግዚአብሔር መንፈስ ፈጠረኝ ሲል መንፈስ ቅዱስ እንዳለ መንፈስ ቅዱስ ፈቃሪ እንደሆነ ያስረዳል ያ ክፍል ላይ። ስለዚህ
እግዚአብሔር እናንተ እንደምትሉት አብ ብቻ አይደለም ወይም አንድ ነው አንድ ብቻ ነው ብላችሁ ሌላ የለም ስላሴ የለም ብላችሁ እንደምታምኑት አይደለም መጽሐፍ ቅዱስ የሚያስረዳው። ስለዚህ የኔ መነሻ ሀሳብ ይሄ ነው። ሚኪ ቻርጀር አንጣልኝ እስኪ ሊዘጋብኝ ነው። ዛሩ ጨርሷል ወይስ ደቂቃውን ጨርሰ ወይስ ልቀጥል? ዛሩ ደቂቃው አንዴ ቀለው ጨርሷል ሀሳብ ሀሳብ አላወራም። ኦኬ ጥሩ እንግዲህ እንደምትመለከቱት ነው። አንድ ጥቅስ እንኳን ሳይጠቅስ ነው የወረደው። አንደኛ ነገር ደግሞ ስላሴ የሚለው ቃል ባይብል ላይ የለም። አዎ እውነት ነው። ግን ስላሴ የወከለው ሀሳብ ራሱ ባይብል ላይ የለም። ለምሳሌ ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እኔ እንደሆንኩኝ ከእኔ በቀር አምላክ እንደሌለ እወቁ ይላል። እኔ ብሎ የሚናገር አንድ ማንነት ነው ያለው። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ ያህዌ የሚቤዜ ሰራዊት ጌታ እግዚአብሔር እንዲህ ይላል ከእኔ በቀር ሌላ አምላክ የለም እያለ ነው የሚናገረው። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ ያህዌ ነኝ ከእኔም ሌላ ማንም የለም ከእኔ በቀር ማንም የለም እያለ ይናገራል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ ያህዌ ነኝ ከእኔ ሌላ ማንም አምላክ የለም አለ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 18 ላይ እኔ ያህዌ ነኝ ከእኔ በቀር ሌላ አምላክ የለም ይላል። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 21 ላይ ከእኔ በቀር ሌላ አምላክ የለም እኔ ጻድቅ አምላክና መድኃኒት ነኝ ከእኔ በቀር ማንም የለም አለ። ኢሳይያስ ምዕራፍ 45 ቁጥር 22 ላይ እኔ አምላክ ነኝና ከእኔ በቀር ሌላ አምላክ የለም ወደ እኔ ዘወር በሉ ትድናላችኋል። ትንቢተ ኢሳይያስ ምዕራፍ 46 ቁጥር 9 ላይ እኔ አምላክ ነኝና ሌላ የለምና የቀደመውን ነገር አስቡ እኔ ያህዌ ነኝ ከእንደኔ ያለ ማንም የለም አለ። ትንቢተ ሆሴዕ ምዕራፍ 13 ቁጥር 4 ላይ እኔ ከግብፅ ምድር ጀምሮ አምላኬ ያህዌ ነኝ ከእኔ በቀር ሌላ አምላክ አታውቅም ከእኔ በቀር ሌላ መድኃኒት የለም አለ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔ አምላካችሁ ያህዌ እንደሆንኩኝ ከእኔ በቀር ሌላ አምላክ እንደሌለ ታውቃላችኋል። ስለዚህ በእነዚህ በ12 ጥቅሶች መካከል ባይብል ላይ ከእኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ነው። ራሱ የሚጠቀመው ሌላ የሚለው አሎሎስ ነው። አሎስ ማለት ምንድን ነው? አናዘር ኦፍ ዲፈረንት ካይንድ ሳይሆን አናዘር ኦፍ ዘ ሴም ካይንድ እንደኔ አይነት ባህሪ ያለው የለም እያለ የሚናገር አንድ ሲንጉላር ፐርሰን ነው። እኔ የሚለው ቃል አኒ የሚለው የዕብራይስጥ ቃል አንድ ሲንጉላር ፐርሰን የሚያሳይ ነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሉ ስማ አምላካችን ያህዌ አንድ ያህዌ ነውና አለ። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማኅፀን የፈጠረ እርሱንስ የፈጠረ አንድ አይደለምን ይላል። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን አንድ አምላክስ የፈጠረን አይደለምን ይላል። ትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ ያህዌ በምድር ላይ ይነግሣል እሱም አንድ ስሙም አንድ ይሆናል አለ። ወደ አዲስ ኪዳንም ስንመጣ ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ለምንድን ነው እኔን ቸር የምትለኝ ከአንዱ አምላክ በስተቀር ቸር የለም በማለት ኢየሱስ ከአንድ አምላክ ራሱን አውጥቶ ነው የሚናገረው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። ባይብል ላይ አንድ አምላክ አብ ወልድ መንፈስ ቅዱስ ናቸው የሚል የለም። ወይም ደግሞ አንዱ አምላክ 3 አካላት አለው ወይም አንዱ አምላክ በ3 አካላት ተገለጠ የሚል ጥቅስ የለም። ስላሴ ማለት ቃሉ ባይኖርም ሀሳቡ ባይብል ላይ አለ ብለው የሚሉት ሀሳቡ ምንድን ነው ስንል አንድ አምላክ በ3 አካላት ተገለጠ ወይም እነዛ 3 አካላቶቹ አንድ አምላክ ናቸው የሚል ትምህርት ባይብል ላይ የለም ማለት ነው። ደቂቃ እንጨርሻለሁ። ዛሩ አህመድ ደቂቃህን ጨርሰሃል። እየጻፍኩልክ ነበር አሁን የጨረስከው። እሺ እሺ ቀጥል ሰለሞን። ሰልፍክ ሰለሞን ቀጥል። ቀጥላለሁ። እሺ ቀጥላለሁ። እግዚአብሔር አንድ አምላክ ብሎ ነው እያስረዳ ያለው። ዘፍጥረት ምዕራፍ 2 ላይ ሲናገር የሰው ልጅ እንደ ምሳሌያችን በምሳሌያችን እንደ ምሳሌያችን እንፍጠር ይላል። 15 ላይ ዘፍጥረት 15 ላይ ሲናገር ደግሞ የሰው ልጆች ግንብን እየገነቡ ባለበት ሰዓት
ኑ እንውረድ የሚል ቃል አለ። ኑ እንውረድ ሀሳባቸውንም እንደ ባልቅ ይላል። እግዚአብሔር እንደዚህ ያለ ኑ እንውረድ ሀሳባቸውን ወይም ቋንቋቸውን እንደ ባልቅ የሚል ቦታ አለ። እግዚአብሔር አንድ ነው ብሎ እንደሱ የሚያስብ ከሆነ በተናጠል የሚያስብ ከሆነ አንድ ብቻ ወይም አላህ ብሎ እሱ የሚያስበው እኛ ላይ ግን እንደዛ የሚያስብ ከሆነ እዛ ላይ እንደዛ ይላል። ሲቀጥል ዕብራውያን ምዕራፍ 1 ላይ ሲናገር ምንድን ነው የሚለው? ስለ ልጁ ግን ይልና አምላክ ሆይ ዙፋንህ ለዘላለም የጸና ነው ይላል። ስለምኑ? ስለ ልጁ ነው የሚያወራው። አምላክ ሆይ ዙፋንህ ለዘላለም ምን ያለ ነው? የጸና ነው ብሎ ይናገራል። ሁለተኛ ዮሐንስ ወንጌል ምዕራፍ 1 ላይ ሄዳችሁ ስትመለከቱ እንደዚህ የሚል ቃል አለ። አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ቃል የኢየሱስ ክርስቶስ ስም እንደሆነ ይሄ የኢየሱስ ክርስቶስ ስም እንደሆነ ደግሞ ዮሐንስ ራእይ ምዕራፍ 19 ላይ ጥቅስ የምትፈልግ ከሆነ በደንብ እሰጥሃለሁ። ዮሐንስ ራእይ ምዕራፍ 19 ላይ እንደዚህ ይላል፣ ማንም የማያውቀው ከሱ ውጪ ማንም የማያውቀው ስም በላይ በሱ ላይ ተጽፏል ይላል። በግንባሩ ላይ ተጽፏል። ስሙም የእግዚአብሔር ቃል ብሎ ያን ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ያን ቃል መልሶ ራእይ ላይ መልሶ ያመጣዋል። ስለማ? ስለ ኢየሱስ ክርስቶስ። ሲቀጥል ደግሞ ዮሐንስ ራእይ ምዕራፍ 1 ላይ ለዮሐንስ ራእይ ምዕራፍ 1 ላይ ሲናገር ምንድን ነው የሚለው? እጁንም በላይ ላይ ጫነብኝ ይልና ዮሐንስ እጁን በላይ ላይ ጫነብኝልና አትፍራ፣ አይዞ መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ ይላል። መጀመሪያውና መጨረሻው አልፋና ኦሜጋው እኔ ነኝ ብሎ ይናገራል። ሲቀጥል ደግሞ አይ ቲንክ ዮሐንስ ራእይ ምዕራፍ 20 ላይ ይመስለኛል። ዮሐንስ ራእይ ከእግዚአብሔርና ከበጉ ዙፋን ይላል። በሰማይ ላይ ከእግዚአብሔርና ከበጉ ዙፋን ይላል። ስለዚህ በዚህ አይነት መንገድ ኢየሱስ ክርስቶስ አምላክ መሆኑን የሚያስረግጥ ወይም የሚያስረዱ ጥቅሶች አሉ ማለት ነው። እሱ አሁን ያዌ አንድ ነው ብሎ ነው የሚያሳየው። እውነት ነው ሲናገር ምንድን ነው የሚለው? በብሉይ ኪዳን ጊዜ እስራኤል ሆይ አምላክ ስንት ነው? አንድ አምላክ ነው። ለምን? በብሉይ ኪዳን ጊዜ ጣዖት የበዛበት በጣዖት የሚመራ ህዝቡን ጥቂት ስለነበረ በምድር ላይ የነበረው ህዝብ ቁጥር ትንሽ ነው። በጣዖት የሚመራ ስለነበረ እግዚአብሔር በምንም ደግሞ ስለማይመሰል በምንም ልትመስሉኝ አትችሉም፣ በምንም ቅርጽ ልታወጡልኝ አትችሉም ደቂቃ ጨርሳ ፓስተር ብሎ ስለተናገረ። እሺ አመሰግናለሁ። ደቂቃ ጨርሳ ይላል። እሺ ቀጥታ መረስ ደቂቃ አለ። ቆይ አትጀምሩ፣ ሰዓት አልተመቸም መሰለኝ። ኦኬ ሚዩት ተደርጌ ነው። በነገራችን ላይ ተሳስታችሁ ከሆነ አላውቅም፣ ራሱማ ሚዩት እንዳደረገኝ። ምንድን ነው የተሰጠው? የሪባትል ሴሽን ጊዜ ነበረ። በሪባትል ሴሽን ጊዜ ወይም በግብረ መልስ ጊዜ እኔ በተናገርኩት ላይ ምንም የተናገረው ነገር የለም፣ ያፈረሰው ምንም ነገር የለም። ጭራሹኑ ምንድን ያደረገው? ከአርስቱ ነው የወጣው። ስላሴ ነው። ስላሴ ቢብሊካል ነው ወይስ አይደለም ነው አርስቱ እንጂ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም አይደለም። ኢየሱስ ክርስቶስ አምላክ ነው ወይ አይደለም በሚል ኖሮ አንተም ዮሐንስ ወንጌል 1 ብጠቅስ፣ ራዕይ 1:8 ብጠቅስ፣ ራዕይ 21:7 ራዕይ 22 ምናምን ብትል ትችል ነበረ። ጥያቄው ስላሴ የሚል ባይብል ላይ ያለ ወይ? ስላሴ ምንድን ነው ካልን 3 አካላት አንድ አምላክ ናቸው ወይም ደግሞ አንዱ አምላክ በ3 አካላት ተገለጠ የሚል ትምህርት ነው። እንደዚህ ትምህርት ጥቅስ እስካሁን አላመጣም። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለውን ለመናገር ፈልገህ ጥቅስ እንኳን የቱ ጋር እንዳለ እንኳን በትክክል አታውቀውም። ኦሪት ዘፍጥረት ምዕራፍ 2 ላይ አልክ ሰውን በመልካችን እንደ ምሳሌያችን እንፍጠር። ባዩ ማን ነው? ኤሎሂም ነው። ኤሎሂም ለማን ነው ያለው? ምንም የተገለጸ ነገር የለም። ዘፍጥረት 1:26 ላይ የት ጋር ነው ስላሴን የሚያሳየው? 3 አካላት የሚል ነገር የለም። አንድ እግዚአብሔር አለ። ዘዳግም 6:4 ላይ ያለው እየተነጋገረ ነው ያለው። ከማን ጋር ነው እየተነጋገረ ያለው? ምንም የተገለጸ ነገር የለም። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ስላለው ብለህ ደግሞ 15 ብለሃል። ኑ እንውረድ ብለዋል። አንድ አምላክ አለ። አንድ አምላክ ኑ ብሎ የሚያዛቸው እነማንን ነው? መላእክትን ነው የሚያዛቸው ወይስ ደግሞ የሆኑ 2 ዲቫይን ፐርሰን የሆኑ ናቸው የሚያዛቸው? ማስረጃ አላመጣህም። በጨበጣ ነው ዝም ብላ ያስቀመጥከው ነገር ማለት ነው። በተረፈ ስታወራቸው የነበረው በአጠቃላይ ነገረ ክርስቶስ ላይ ነው እንጂ ስታወራ የነበረው ስራ አይዲዮሎጂ ላይ ወይም ነገረ ስላሴ ላይ አንድ ጥቅስ እንኳን አልጠቀስክም። ስላሴን ያሳያል አንድ አምላክ 3 አካላት አሉት የሚል ባይብል ላይ ወይም ደግሞ እነዛ 3 አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ናቸው የሚል አንድ ጥቅስ አላመጣህም። አንደኛ ጥቅሱ የቱ ጋር እንዳለ እንኳን በትክክል እንኳን አታውቀውም።
ዘፍጥረት 1:26 ብሎ መጥቀስ አቅተው ዘፍጥረት ምዕራፍ 2 ላይ ትላለህ። ዘፍጥረት 11:6 ላይ እና 7 ላይ ላለው ብለህ ዘፍጥረት 15 ላይ ትላለህ። ዘፍጥረት 15 ላይ የሚያወራው ሌላ ነው። ስለና አብርሃም ታሪክ ነው። ስለ ኑህ እንውረድ ስለሚለው አይደለም የሚናገረው። እና ባይብል ላይ ጥቅሶቹን እንኳን የቱ ጋር እንዳለ በአግባብና በስርዓት እንኳን አታውቃቸውም። እኔ ባነሳዋቸው ላይ ሪፊቴሽን አንድ ጥቅስ ነገር አላመጣህም። ያመጣው ነገር እንደገና ፕሬዘንቴሽን የጠቀሰው ፕሬዘንቴሽኑ ላይም ደግሞ የተጠቀምከው ደግሞ ስለ ስላሴ አይደለም፣ ነገረ ክርስቶስ ላይ ነው ያለው። ክርስቶስ አምላክ ነው አይደለም የሚለው ምርጫ ሰጥቼ ነበር፣ አልተጠቀምክበትም። ስላሴን ነው ፈልገው ብለን የገባው። ስለዚህ አሁንም ቢሆን ተመለስና ወደ የስላሴ ትምህርት ቢብሊካል ነው ብለህ ካልክ አንድ ሁለት ጥቅሶችን እንትን በልና አንዳንድ ሪባትልቴሽን እንሄድና ጥያቄና መልስ እናደርጋለን ኢንሻአላህ። ደቂቃ ነበረ። እሺ ችግር የለውም። ሰለሞን ነው ገና መርቂለት ከፈለግሽ። እሺ መርሐባሽ ቀጥሎ ገናች ለማውራት ለመናገር ያህል የኔን አግሪመንት ምንም አላፈረሰም ብሎ ስለ ስላሴ እያወራ ነበረ። ስለ ስላሴ ዘፍጥረት እኮ ምዕራፍ 2 ላይ ያለውን እኮ አነሳውልን። ያንን ብታብራራ ዘፍጥረት ምዕራፍ 2 እና 15 ላይ ያለውን ብታብራራልኝ ጥሩ ነው። እኔ አሁን ደግሜ የምጠይቅ ያንን ነው። ስለ ስላሴ አይደል ያልከው? አንድ አምላክ ያዊ አይደል ብለህ እየጠራ ያለው? እንደ መልክ እንደ ምሳሌያችን እንደ አምሳላችን እንፍጠር ያለው ማንን ነው? ሲቀጥል ኑ እንውረድ ያለው ከየት ነው የሚወርዱት? እነዛ እነማን ናቸው? ቋንቋቸውን እንደባልቅ የተባሉት እነማን ናቸው? ይሄንን እንድታብራራልኝ አመሰግናለሁ። ምንም እኮ አንደኛ አሁንም ስተን ደገምከው። ዘፍጥረት 1:26 ላይ ነው ያለው፣ ዘፍጥረት 2 ላይ አይደለም። ዘፍጥረት 11:6 ላይ ነው እያልኩ ያለሁት። ኑ እንውረድ የሚለው ያለው ቃል ዘፍጥረት 11:6 እና 7 ላይ ነው፣ ዘፍጥረት 15 ላይ አይደለም። ይሄ የድንጋጤ ምልክት ነው። ምንም ችግር የለውም። አልፋለሁ። እኔ ተጠያቂ መሆን የለብኝም እኮ። እኔ ስላሴ የሚል ነገር ባይብል ላይ የለም። ስላሴ የሚለው ቃል ብቻ አይደለም፣ ሀሳቡ ራሱ ባይብል ላይ የለም ነው እየተናገርኩ ያለሁት። ፈጣሪ አንድ ነው ተብሎ በተባለበት ነገር ሶስት ነው የተባለበት ጥቅስ ባይብል ላይ አታገኝም። አንድም ሶስትም ነው የሚባል ነገር የለም። ትራዩን ጋር የሚባል ነገር የለም። አንተን እንደው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ አምጥተህ አምላክ እነማንን ነው ንፍጠር የሚለውን ነገር አንተን ማብራራት ያለብህ። ይሄ ምን ይባላል መሰለህ? በርደን ኦፍ ፕሩፍ ፋላሲ ይባላል ማለት ነው። አንተ ማብራራት የሚገባን ነገር ሌላው ጋር ሸክም ማድረግ። እኔ ያ ዘፍጥረት 1:26 ላይ ስለ እኔን ጥቅስ ይደግፈኛል ብዬ አይደለም ያመጣሁት። አንተ ነህ ጥቅስ ስለ ስላሴ ያሳያል ብለህ ያመጣው። ዘፍጥረት 1:26 ላይ እግዚአብሔር እየተነጋገረ ያለው ከማን ጋር ነው ለሚለው ነገር አንተ ማብራራት ካልቻልክ እኔ ላብራራው እችላለሁ፣ ያንተን ጥቅስ ማለት ነው። ዘፍጥረት 11:6 ላይም ያለው እንደዛ ነው። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ እግዚአብሔር ምንድነው ኑ ይላል። ኑ የሚለው ፈንክሽናል ሰቦርዲኔሽን አይደለም፣ ኦንቶሎጂካል ሰቦርዲኔሽን ነው። ለምን አምላክ አምላክን አያዝም? ራሱ ኑ ብሎ አያዛቸውም ራሱ። ለምን ኢሳይያስ ምዕራፍ 1 ቁጥር 19 ላይ ኑ እንዋቀስ ይላል። እንዋቀስ የሚለው ማንን ነው ስንል የእስራኤልን ሕዝብ ነው። ኦሪት ዘፍጥረት ምዕራፍ 11 እግዚአብሔር ይሄ አንድ እግዚአብሔር ዘዳግም 6:4 ላይ ያለው እግዚአብሔር እነማን ነው ኑ የሚለው? ሁለት ፐርሰኖችን ወልድና መንፈስ ቅዱስን ነው። ማስረጃ ማምጣት አለብን። እኔ ግን መላእክትን ነው ብዬ እላለሁ። ለምን መጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ ምን ይላል? እግዚአብሔርም አለ መልአኩ ሲናገር ኑ እንውረድ አለን ብሎ ይናገራል። ምሳሌ ምዕራፍ 4 ቁጥር 4 ላይ አምላካችን እግዚአብሔር ለእኛ እንዲህ አለን አለ። ምን አለን? እንፍጠራለን ብሎ ይናገራሉ። እነማን ናቸው የሚናገሩት? መላእክቶች እንደሆኑ መጽሐፈ ኩፋሌ 4:4 ላይ። አንተ ግን በጀርባው ላይ ዘፍጥረት 1:26 ላይ እግዚአብሔር ኑ እንፍጠር እያለ ያለው ለእነማን እንደሆነ ማብራራት ያለብህ አንተ እንጂ እኔ አይደለሁም። ቢያንስ እኔ ኢንፎርሜሽን ሰጥቻለሁ ከመጽሐፈ ኩፋሌ 4:4 እና ከመጽሐፈ ኩፋሌ ምዕራፍ 10 ቁጥር 13 ላይ። አንተ ግን ይህንን ነገር ማብራራት ራሱ አልቻልክም። ራሱ አሁንም ቢሆን ስላሴ የሚባለው ነገር 1% ሳይሆን 3% ዋን ኤሰንስ ነው። ስለዚህ 3 ፕሮሶፖን እንዳለው የሚያሳይ ከዛ እነዛ አምላክ 3 ፕሮሶፖን አለው። እነዛ 3 ፕሮሶፖኖች ደግሞ አንድ አምላክ ናቸው፣ ዋን ኤሰንስን ሼር ያደርጋሉ የሚል ማስረጃ እስካሁን አላመጣህም። እስቴት አለ አምጣው። እሺ ጥሩ። ምናልባት ጥቅሱን ስጀምር የጥቅስ ቦታውን መሳሳቴን እሱን እንደ ድክመት አይተህ እንደ ፍርሃት አይተህ ከሆነ በጣም እየወረደ ነው አስተሳሰብ። ሲቀጥል ግን ለምን ዋናውን ሀሳብ ለመረዳት ፈቃደኛ ከሆንክ፣ ሲቀጥል ግን በሌላ ኑ እንውረድ ሲል ምን ማለቱ ነው አልክ አንተ። ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሀሳብ እየሰጠ ነው እዚህ ጋር። አጥፋው ይሄንን መጀመሪያ የራስን ሀሳብ መልአክ የሚለው። ሲቀጥል
ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሀሳብ የሰጠው ለውይይት ጥያቄ አለኝ ብለህ ያነሳው ያለን እኔ መለስኩልህ። ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪው በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩ። አንተ ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ኖ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ እኮ ተቀብያለሁ እኮ ተረድቼ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11 ሲናገር ምንድን ነው የሚለው? ኑ እንውረድ ይላል። ቋንቋቸውን እንደባልቅ ይላል። ቋንቋቸውን እንደባልቅ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። ፐርሰን አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለህ ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳያስ ላይ የተጻፋለ ኢሳያስ ምዕራፍ ደቂቃ እያያችሁ ይሳቅ ካለ ይሳቅ ደቂቃውን ያዝ። ደቂቃ አልቋል። ደቂቃ ስለያዛችሁ ነበር። አንተ ነህ እንዴ ደቂቃውንም የምትይ? አይ ደቂቃ ለኔ ያዝኩ። ምክንያቱም እያየችው አይደለችም እሷ ካውንተሩ አልቋል። ኡስታዝ ካውንተር አስቀምጬ ነበር። ካውንተሩ አልቋል። ያ ማለት 3 ደቂቃ እንጨርሳለን። ኦኬ ደቂቃው ያዝለትና ደቂቃ እንትን በሉ። ምክንያቱም እኔ ያልኩት ምንድነው ደንግጣል ነው ያልኩ እንጂ ፈርታል አላልኩኝም። ብትፈራ ኖሮ መታ አትወያይም ነበረ። የሚፈራ ሰው አይወያይም መጥቶ። አንተ አልፈራህም ግን ደንግጣል። መደንገጥ የሚታወቀው ጥቅሶቹ አግባቡ ቤቱ ጋር እንዳሉ እንኳን ተደናብረሃል። ያንን ነው ልልሽ ያልኩት ነገር። ወደ ጥያቄና መልስ እንሂድ። አሁን የጥያቄና መልስ ጊዜ ስለሆነ ወደ ጥያቄና መልስ እንሂድ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ስላሴን የሚያሳየው እንዴት ነው? ኑ የሚለው እግዚአብሔር እነማንን ነው? የአንድ እግዚአብሔር አለ። ዘዳግም 6:4 ላይ ስማ እስራኤሉ ያህዌ ኤሎሃይኑ ያህዌ ኻድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ይሄ አንድ ያህዌ አምላካችን ያህዌ ኑ ብሎ ያለው እነማንን ነው? ማስረጃ ስጠኝ እስቲ። እከሌን በለኝና ከዛ በኋላ ስላሴን እንገነባለን። ይሄ ጥያቄ። ወደ መልሱ ግባ። ጥሩ ይቅርታ፣ ጥያቄውን ድገምልኝ እስኪ ከእንደገና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያህዌ ወይም ደግሞ ዮዴሄ ባብሄ የሚባለው ዘዳግም 6:4 ላይ ያለው አንዱ አምላክ አንዱ ያህዌ የሚባለው ኑ የሚለው እነማንን ነው? ፊት ለፊት ኑ እያላቸው ያለው እነማንን ነው? እከሌ በለኝ አንተ። ዘፍጥረት 11:6 ላይ እከሌ በለኝ። ስላሴን ጭራሹን አያሳይም ጥቅሱ። እኔ እነማንን እንደሆነ ማስረጃ ሰጣለሁ። ኮሜንተሪ ማስረጃ አለኝ። የአይሁዳኖች ማስረጃ አለኝ። ኢቨን የትውፊታዊ ማስረጃ አለኝ። አንተ ግን እከሌን እነዚህን ነው ኑ እያለ የሚለው ነገር ማስረጃ ስጠኝ ነው እያልኩ ያለሁት። ኑ እንውረድ ኑ ያለው መንፈስ ቅዱስን አብ ነው። መንፈስ ቅዱስን እና ወልድን ነው። ኦኬ ማስረጃ ስጠኝ እስቲ። ባዩ አብ እንደሆነና ወልድና መንፈስ ቅዱስ ኑ እንዳላቸው የሚያሳይ የአዲስ ኪዳንና የብሉይ ኪዳን ማስረጃ ስጠኝ። ከነቢያትና ከሐዋርያት መካከል ዘፍጥረት 11:6 ጠቅሶና ታክሶ አብ ነው ለወልድና ለመንፈስ ቅዱስ እየተናገረ ያለውን የሚለውን ወይ ከአውድ ኮንቴክስቹዋል አፕሮችም ቴክስቹዋል አፕሮችም ሊንጉስቲካልም ግራማቲካል አፕሮች ስጠኝ። ጥሩ ለመስጠት ያህል ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንደዚህ የሚል ቃል አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ብለው ሲጠይቁት እኔ አብርሃም ሳይወለድ ነበርኩ ይላቸዋል። ኢየሱስ ክርስቶስ ነበርኩ ይላቸዋል። በሌላ በኩል ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይልና ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። ያ ቃል የተባለው ዮሐንስ ራእይ ላይ ኢየሱስ ክርስቶስ እንደሆነ ይናገራል። የወልድ ስም ቃል እንዳለው ዮሐንስ ቃል ብሎ እንደጠራው እና ከእርሱ ጋር እንደነበር ጥያቄው ግን ገብተዋል። ግን ምንድን ነው የጠየቁት? ድገምልኝ አንዴ። ግልጽ ነው እኮ ግልጽ ነው። ምንድን ነው? እስኪ ድገመው አንዴ ድገም።
እሺ ኑ እንውረድ ያለው እኔ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ ነው ወይም አይደለም አምላክ ነው አይደለም አላልኩም። እዛ ላይ ዘፍጥረት 11:6 ላይ እግዚአብሔር ኑ የሚለው እነማንን ነው? ከሌን የሚለውን ነገር ከየት አመጣ እኮ? አሁን የጠቀስካቸው ጥቅስ ላይ እግዚአብሔር ኑ ያለው ወልድና መንፈስ ቅዱስ ነው የሚል ነገር አለው። ዮሐንስ 8:58 ላይ ዮሐንስ 1:1 ላይ እንደዛ የሚል ነገር አለው። እየነገርኩ እኮ አለ ወይ ነው የምልህ። እየነገርኩ ነው እኮ። ከገባ አሁን አንተ የምትረዳ ማለት ከገባ ገባ፣ ካልገባ ምንም ልረዳ አልችልም። ግን እያስረግጬ እየነገርኩ ነው። ዮሐንስ ወንጌል ምዕራፍ 8 እኔ አለው አብርሃም ሳይወለድ በፊት እኔ ነበርኩ ይላል። ዮሐንስ ራእይ ላይ ደግሞ ስታይ ኢየሱስ ክርስቶስ እኔ መጀመሪያውና መጨረሻ አልፋ እና ኦሜጋ ነኝ አለ ኢየሱስ። ስለዚህ ኢየሱስ ነበር ከማን ጋር? ከአብ ጋር ነበር እያልኩ ነው። ወልድ ከአብ ጋር እንደነበረ የሚያሳይ እሱ ጅማሬ የለውም ፍጻሜ የለውም። እሱ እንደነበረ እየነገርኩ ነው ስለ ወልድ። በመጀመሪያ አያስኬድም። ጥያቄው ነው ካላስኬድልህ አይ ኖ አልሜድ ሳይሆን እስከ መጨረሻው እንሄድበታለን። አይዞህ ተረጋግተህ እንትን በለኝ። ጥያቄውን አሁን ኩሉን ፓስተር ነህ ኩል ሆነ እናውራ። አሁን ዘፍጥረት 11:6 እና 7 ላይ እግዚአብሔር ኑ እንውረድ ሲል ኑ ብሎ የሚላቸው ወልድና መንፈስ ቅዱስን ስለመሆኑ ማስረጃ ስጠኝ ነው ያልኩህ። ማስረጃ አልሰጠኝም እስካሁን። ኢየሱስ ክርስቶስ ፕሬኤግዚስታንስ አለ ወይም የለውም፣ ኢየሱስ ዓለም ሳይፈጠር በፊት ነበረ አልነበረም ብዬ ጥያቄ ባቀርብልን ኖሮ የጥያቄው መልስ በአግባብና በቦታው ነው። አርጊመንት እናደርጋለን፣ ሪፊት ላደርግ እችላለሁ። ጥያቄው ኢየሱስ ከድንግል ማርያም ከመወለዱ በፊት ወይም ዓለም ሳይፈጠርና ዘመን ሳይቆጠር ነበረ አልነበረም ሳይሆን ኦሪት ዘፍጥረት 11:6 እና 7 ላይ እግዚአብሔር የዮዴሄ ቫፌ ዘዳግም 6:4 ላይ ያለው አንዱ እግዚአብሔር ኑ እያለ የሚለው እነማንን ነው ጥያቄው። ወደ መልስ ከዚህ ሌላ እኔ መልስ የለኝም። አሁን ከነገርኩ ውጪ መልስ የለኝም። ኢየሱስ ክርስቶስ በዘላለም ከእርሱ ጋር እንደነበረ ወልድ ከእርሱ ጋር እንደነበረ እየነገርኩ ነው እኮ። እነማን? አይ እኔ ጠየቅኩ ስለ ኢየሱስ ፕሬኤግዚስታንስ አልጠየቅኩም እንዴ። ኤግዚስታንስ አልጠየቅኩም የመለስኩልህ ነበረ የነበረውን ነው። እነማንን ነው? እሺ ቀለል አድርግልህ። ዘፍጥረት ወልድን ነው። ባዩ ማን ነው? ኑ እንውረድ የሚለው ባዩ ማን ነው? ማን ነው ባዩ? ኑ እንውረድ ባዩ ማን ነው? ኑ እንውረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ ባዩ አብ ስለመሆኑ። ጥሩ አብ ስጠኝ። ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተው ሶልዬ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው የጠየቁ? አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በኬት አምጣ ማለት ሶል ነገር ይልበል እንዴ ሌላ ቦታ ሄጄ ብትል ዘፍጥረት 11 ከየት አምጥቼ በጨበጣ እንዴ ሶል ተው እንጂ በጨበጣ ይሆናል። ከኪሴ አውጥቼ ላውራ? ኧረ ተው ሶል ደስ አይልም። ራሱ ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው? እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው ኑ የሚለው? እነማንን ነው ኑ የሚለው? አንዱ እግዚአብሔር እነማንን ነው ኑ? አንዱ እግዚአብሔር እነማንን ነው ኑ እያለ የሚጠራው? አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው ኑ የሚለው? ኑ የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። ኑ እንዴት ይላቸዋል? ራሱ ኑ እንዴት ይላቸዋል? ኑ ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው? እሱ ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም።
ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞህ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አለማር ነው እስካሁን የቆየሁት ከአንተ ጋር ባይዘው። ቆይ አሁን ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛት። ተመልከት እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ፣ ያጀማ ፓስተር ነው የሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ በመንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድን ነው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሟገቻም አይሆንም ማለት ነው። አይ ቲንክ ይሳቅ ማጠቃለያ ብንሰራበት ይሻላል። እንደማን ሀሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። የለም አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነው ባል ማን ነው ስል መልአክ ነው አለ። ቢጨንቅሽ ኡስታዝ ይበቃል። ላሳይ ማስረጃ ልስጥህ። ቆይ እውቀቱ የለም ግን እኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ መልአክ ነው ማስረጃ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ። እዛው ላይ ስጠኝ። እዛው ላይ ልስጥህ ጥቅስ ልስጥህ እኮ እኔ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩህ? ወይም ኮሜንታሪውን ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10 ቁጥር 22 ላይ ምን ይላል መሰለህ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አትቀበል። ግን ያዳምጥ፣ ሰው ያዳምጣ። አንድ ተረጋግተህ፣ እሺ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክል ግን ኧረ ፓስተርዬ ተረጋጋ። ምን ነው ስሜት አይሆንክብኝ? ኩፋሌ ማስረጃ አይሆንም ለኔ። ኧረ ትንሽ ኩፋሌ አይሆን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይህንን ነገር እንገር ማስረጃ በቃ አታዳምጥም ማለት ነው። በቃ እሺ በቃ ይቅርብ። ማጠቃለያ ሰራበት። እሺ አይ ቲንክ ገና ነን ለእውቀት ለአቅመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽኖችን ማታውቃቸውም። ፕሬዘንቴሽን አቀራረብ ራሱ የሞተ ነው። እንዲህ ዘለ ስትወጣ እንዲህ ትተነፍሳለህ ራሱ። ለማንኛውም አንድ ይሳቃለህ ደቂቃ ስጡትና ማጠቃለያ ይሰራበት። 2 ደቂቃ ስጡትና ማጠቃለያ ይሰራበት። ይሳቃለህ ወይ ኔት? 2 ደቂቃ ስጠውና ስላሴን አጠቃላው ፐርሰናሊቶ ተጀምሯል። 3 ነው ያደረጋችሁት፣ 2 አድርጉት እና ቀጥል። 2 ደቂቃ ስጠውና ይሄና አስቆሞ ሲደርስ ነው የሚታደር። እሺ ጥሩ። ስላሴን ማጠቃለያ ስለ ስላሴ ለመስጠት ያህል እኔ በገባኝ መጠን ነው ላስረዳ የምችለው። ኢየሱስ ክርስቶስ ዕብራውያን ምዕራፍ 1 ላይ ሲናገር አምላኮች ዙፋን እግዚአብሔር ስለ ልጁ ብሎ ነው የሚጀምረው። አምላኮች ዙፋን ለዘላለም የጸና ነው ይላል። ኢዮብ 33 ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል። ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ስላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጨዋለሁ። አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል። እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ ደቂቃ አለ ይለካ እና በዚሁ ደቂቃ በቀረችን ደቂቃ ወደ እውነተኛ ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም። ሌላ መዳኛ መንገድ የለም። አትልፉ። መንግስተ ሰማያት መግቢያው ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። የሚዳነው በአንዱ በልጁ በኢየሱስ ክርስቶስ ብቻ ነው። ሌላ በር አትፈልጉ። ሌላ መሲህ አትፈልጉ። ኢየሱስ ክርስቶስ መጥቶ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰቅሏል። ሞትን ድል ነስቷል።
በአብ ቀኝ ተቀምጧል። እርሱ ዳግም በክብር ተመልሶ ይመጣል። ሞት አለ፣ ፍርድ አለ። ያመነ በክርስቶስ ያመነ የዘላለምን ሕይወት ያገኛል። ያላመነ ግን ይፈረድበታል። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋል። ደቂቃ ጨርሳ ፓስተር እንግዲህ እንደምታዩት ጥያቄው የስላሴ ትምህርት ነው። እሱ ግን ስለ ሳሊቬሽን ነው እያወራ ያለው፣ ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ሁላ ወጥቷል። ኢቭን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርታል አላልኩኝም፣ እኔ ደንግጣል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው ፍርሃት አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መጥተህ ተዳፍረህ ደፍረህ አልፈራህም። ነገር ግን ደንግጣል ሳታስበው። አንደኛ ጥቅሶቹ በአግባቡ የቱ ጋር እንዳሉ አታውቃቸውም። ከርዕሱ ትወጣለህ። ስላሴ የሚባለውን ትምህርት ማብራራት አልቻልክም ሁላ። ስለዚህ እኔ የጠየቅኩት ጥያቄ ምንድን ነው? ዘፍጥረት 11:6 ላይ አንተ ያመጣው ጥቅስ ላይ እግዚአብሔር ኑ የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹኑ እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድን ነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለእኛ እንዲህ ያለን ኑ እንውረድ አለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታ ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስተንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይህንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላገዝህ እንጂ ስላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ስላሴን ግን አይደግፍም ብዬ ነው ያመጣሁት። ስላሴን አይደግፍም ብዬ ያመጣሁት ጥቅሶችን ጭራሽ ነው ዝር ብላ ላያቸውም ራሱ እና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብትመለከትና ብታነበው you could not find out any single verse about Trinity። ስለ ስላሴ አንድ ጥቅስ ማምጣት አትችልም። ሶስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሶስት አካላት አለው። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሶስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሶስትም ነው ብለው አስተምረው አያውቁም። ሶስት የሚባለው ቃላት ራሱ አይደለም፣ ሶስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍንፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርሳችሁኛል እንደዚህ ምናምን ነገር እያልክ በጣም ራስህን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ አንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመ ውይይት ደርሳለን ብዬ አይደለም። ያው እንደው እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት ከሚለው አንጻር ነው። ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መቀጣት ትችላላችሁ። ጃቢር አንዴ ሪኩዌስት ላክ። ኡስታዝ አሰላሙ አለይኩም ወራህመቱላህ። ሰላም ለባለብዬ ነው ለዋራ አይደለም። አቶ ኡስታዝ ባህሪ እንዴት ነህ? ሰላም ነው? ሰላም ነን አልሐምዱሊላህ። አቡበከር አንዴ ሪኩዌስት ላክ።